ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የእረፍት ጊዜያችንን እንዴት ልናሳልፍ እንችላለን። በተለይ በዩኒቨርሲቲ ህይወት በዩኒቨርሲቲ ቆይታ አብዛኛው ጊዜያችንን በትምህርት ቤት ካምፓስ ነው የምናሳልፈው፣ ከቤተሰብ ርቀን ነው የምናሳልፈው፣ ከጓደኞች ርቀን ነው የምናሳልፈው። ስለዚህ እንዴት የእረፍት ጊዜያችንን ውጤታማ በሆነ መልኩ ማሳለፍ እንችላለን፣ ከትምህርት እና ከስራ ውጪ ማሳለፍ እንችላለን የሚለውን ነው ይህንን ነገር ለመግለጽ ነው ይዤላችሁ የመጣሁት። ስለዚህ እስኪ ከዚህ ውስጥ ላነሳላችሁ ያሰብኩት ሀሳብ ስለ ሮታሪ ኢንተርናሽናል ስለሚባል ነገር ነው የማወራችሁ። ሮታሪ ኢንተርናሽናል ማለት በአሜሪካ ሀገር ከ70 ዓመት በፊት የተጀመረ ስለ በሶስት ጠበቆች ወይም 3 ሎየሮች የተጀመረ ኮሚኒቲ ነው። እነዚህ 3 ጠበቆች እንግዲህ ሮታሪ የሚለውን ሀሳብ ያነሱት እንዴት ነው? ሶስቱም የተለያየ ቢሮ አላቸው። ፕሮፌሽናቸው የህግ አማካሪዎች ናቸው። ስለዚህ በሳምንት አንድ ጊዜ አንደኛው ቢሮ ይገናኙና ስለተለያዩ ጉዳዮች፣ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች፣ ፕሮፌሽናል ጉዳዮች ዲስከስ ያደርጋሉ። ሌላው ደግሞ በቀጣዩ ሳምንት ደግሞ ቀጣዩ ጠበቃ ቢሮ፣ ቀጣዩ በሚቀጥለው ደግሞ ሌላኛው ቢሮ እያሉ ሮቴት እያደረጉ ቡና እየጠጡ ሻይ ቡና እያሉ እየተጨዋወቱ ስለተለያዩ ጉዳዮች፣ ማህበራዊ ጉዳዮች፣ ፖለቲካዊ ጉዳዮች ዲስከስ የሚያደርጉበትን መድረክ ይፈጥራሉ ማለት ነው። ከዛ ይሄ ነገር ለምን አናሰፋውም? በዚህ ጉዳይ ኢንተረስትድ የሚሆኑ ሌሎች ብዙ ሰዎች ይኖራሉ። ስለዚህ ይህን ነገር ማስፋት አለብን በማለት ወደ ኢንተርናሽናል ኮሚኒቲ አምጥተውታል ማለት ነው። በሀገራችንም ከአፄ ኃይለሥላሴ ጊዜ ጀምሮ 50 ዓመት በላይ የቆየ የምስረታ ጊዜ ያለው ነው። አሁን የማወራላችሁ ስለ ሮታሪ ኢንተርናሽናል ነው። ይሄ ወደ ኢትዮጵያ ከመጣ ጀምሮ ሮታሪ ኢትዮጵያ በሚል የእናት ኮሚኒቲው ሮታሪ ኢትዮጵያ ይባላል። ከዛ ውጭ ደግሞ ስለ ሮትራክት ማወራላችሁ ይሆናል። ሮታሪ ሀሳቡ ሲነሳ ስለተለያዩ ጉዳዮች ላይ ዲስካስ ማድረግ ማውራት ነው። ነገር ግን እየቆየ ሲመጣ ይሄ ነገር ኢምፓክት መፍጠር አለበት በሚል ቮለንቴሪዝም፣ ቻሪቲ እንዲሁም ፕሮፌሽናል ዴቨሎፕመንት እና ሊደርሺፕን ጭምር ሜምበሮቹ እነዚህን ጥቅሞች ማግኘት አለባቸው፣ በዚህ ጉዳዮች ላይ መሳተፍ አለባቸው በሚል አሁን እንደምነግራችሁ ሰፍቷል ማለት ነው። ስለዚህ ወጣቶች ለእናንተ ያዘጋጀሁት ምንድን ነው? ሮትራክት ኢትዮጵያን ስለሚባለው ነው። ሮትራክት ማለት ከሮተሪ የሚለየው ወጣቶች ናቸው። በዚህ ጉዳይ ላይ የወጣቶች ሮተሪ ኢን አክሽን፣ ሮትራክት ማለት ሮተሪ ኢን አክሽን የሚለውን ነው የሚገልጽልን። ሮትራክት ኢትዮጵያ እድሜያቸው ከ18 ዓመት እስከ 35 ዓመት ድረስ ያሉ ወጣቶች የሚሳተፉበት ነው። የሚያደርጉትም ምንድን ነው? በሶስት ዋና ነገሮች ላይ ነው። የመጀመሪያው ኮሚኒቲ ሰርቪስ ነው፣ ህብረተሰቡን ማገልገል፣ ቻሪቲ ቮለንተሪዝም ማድረግ ነው። ሁለተኛው ደግሞ የሊደርሽፕ ስኪል ማዳበር ነው፣ የአመራር ክህሎትን በዚህ በኢንፎርማል በሆነ ኦርጋናይዜሽን ውስጥ እንዴት ማዳበር እንችላለን የሚለውን የሚገልጽ ነው። በመቀጠል ደግሞ የፕሮፌሽናል ዴቨሎፕመንት፣ ፕሮፌሽናሊስ እንዴት ዴቨሎፕ ማድረግ እንችላለን፣ እርስ በርስ ኔትወርክ በማድረግ ያለንን ቢዝነስ አይዲያ በመሸጥ ከወጣቶች ጋር በእድሜ በተለያዩ ነገሮች ከሚመስሉ ከሚቀራረቡ ከፒሮቻችን ጋር እነዚህ ነገሮች ዲስካስ በማድረግ ፕሮፌሽናሊ ዴቨሎፕ ማድረግ የሚሉትን 3 ፒላሮች ይዞ የሚንቀሳቀስ ኢንፎርማል የሆነ ኮሚኒቲ ነው ማለት ነው። እዚህ ስትመጡ በሮትራክት ኢትዮጵያ የምታገኟቸው ጥቅሞች እንግዲህ ኮሚኒቲ ሰርቪስ አለ፣ ፕሮፌሽናል ዴቨሎፕመንት እንዲሁም ሊደርሽፕ ስኪል፣ እንዲሁም በተጨማሪ ደግሞ ፐብሊክ ስፒኪንግንም ፕራክቲስ ማድረግ የምችሉበት መማር የምችሉበት ነው። ስለዚህ ይህንን ሮትራክት ኢትዮጵያ በተለያዩ በዌብሳይቶቻችን እንዲሁም ደግሞ በአካልም በመገኘት ሮትራክት ኢትዮጵያ የሚገኘው ቦሌ ማተሚያ ጀርባ ጊዜ ባር አጠገብ ነው የሚገኘው የሮትራክት ኢትዮጵያ የካንትሪ ኦፊሱ። እዛ በመገኘት መመዝገብ እና ከተመቻችሁ ክለቦች ውስጥ ጆይን በማድረግ መሳተፍ ትችላላችሁ። በጣም የምትወዱት የጊዜ ማሳለፊያ ነው የሚሆነው። በጣም የምትወዱት የምትማሩበት፣ ፕሮፌሽናሊ ዴቨሎፕ የምታደርጉበት፣ ፐብሊክ ስፒኪንግ፣ ሊደርሺፕ የምትማሩበት ነው የሚሆነው። ይህንን ጆይን በማድረግ የዩኒቨርሲቲ የትርፍ ጊዜያችሁን ውጤታማ እንድታደርጉ እመክራለሁ። አመሰግናለሁ።